ሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ስራ እንዴት ነው እናንተ ጋር? ከኔ ጋር አልሐምዱሊላህ ምንም አይልም። እንግዲህ ሰብስክራይብ ላይክ አድርጉኝ፣ ቪዲዮ እስከ መጨረሻ እዩልኝ እላችኋለሁ ውዶችዬ። እና ዛሬ ስለምን ላወራችሁ መሰላችሁ የመጣሁት? አዲስ ቤት ማነው በእንጨት ቤት መስራት ተከለከለ አሉ። እንግዲህ እንዴት መኖር እንደምንችል አላቅም እና ከባድ ነው። ምን ይሻላል ታዲያ? ተስፋችን ምን ሊሆን ነው? በእንጨት ካልሰራን በማንኛው አቅማችን ነው ብሎኬት ቤት የምንሰራው? እና ያሳስባል። መቼም አላህ ያውቃል የወደፊቱንም ያለፈውንም እሱ ነው ያኖረን ኢንሻአላህ። እና እላችኋለሁ ውዶችዬ ለጊዜው ብራችሁን ያዙ። እንጨት እንደዚህ ምናምን የሰበሰባችሁትን እንጨታችሁን አስቀምጡ። የሆነ ነገር ላይ ብራችሁን አድርጉበት እንጂ አሁን ላይ ትንሽ ታገሱ፣ ቤት አትስሩ። ሰበብ ስለሆነ የሚፈለገው ሊፈርስብን ስለሚችል ብራችንን ብንይዝ ይሻላል። የለፋንበት እንዲህ በከንቱ ከምናጣው ማለት ነው ውዶችዬ። እና ከባድ ነው ያለንበት ሁኔታ። ለፍተን የምንጠቀምበት ያድርገን እንጂ እንደዚህ በአይነት ሁኔታ ብራችንን አያስበላብን። የላባችንን እሱ ይጠብቅልን ጌታችን ኢንሻአላህ ውዶችዬ። ላይክ ሰብስክራይብ አድርጉኝ። እወዳችኋለሁ ውዶች።